ቁርአን ተአምራዊው የአላህ ቃል አሸናፊው የአላህ ንግግር ስለዚህ ስለ ታላቁ ኪታብ ይሆነ ዲስከስ የምናደርገው የምንወያየው አላህ ያግራልን ያስተካክልልን ንግግሬን ለኔም ለናንተም የምትረዱት ያድርገው ይህን ርዕስ የመረጥንበት ሶስት ዋና ዋና አጀንዳዎች አሉ اولا حتى نكون سادة الامم የትውልድ መሪ ለመሆን ቁርአንን ሳንዝ አይሳካ يقول الفاروق عمر من يلالو ان الله لا يرفع بهذا القرآن اقواما الله በዚህ መጽሐፍ ሰዎችን ከፍ ያደርጋል ሌሎችን ይጥላል ቁርአንን ባዝን ቁጥር የትውልድ የበላይ አላህ ያደርገናል ሁለተኛው حتى يتحسن علاقتنا مع القرآن ከቁርአን ጋር ያለን ትስስር አሁን ባለንበት ተጨባጭ አስደሳች አይደለም ምን ያህሎቻችን ቁርአንን አስተንትነን አይኖቻችን በእንባርሰዋል ከቁርአን ጋር እንደ አይነት ትስስር አለን ያ አላህ ኪታብ ያ አላህ መጽሐፍ ብለን በእንባርሰናል احد الصحابه عند صحابه ቁርአን ሲቀራ ኪታብ ከፍቶ ያየውና ይህኮ የጌታዬ ንግግር ነው ያቅፈዋል ማልቀስ ይጀምር ነበር ከቁርአን ጋር እውን አላህ ያናገረ እንደሆነ አስበናል ሁለተኛው ነጥብ ይሄን ቦታ ወደ ውስጣችን ለመመለስ እገዛ ለማድረግ ነው ሶስተኛው ዳዕዋ ባጢላ عن القرآن ስለ ቁርአን አሁን እየተባለ ያለውን እየሰማችሁ ነው የእንትና ቃል ነው የአላህ ቃል አይደለም ጅብሪል ነው በራሱ አገላለጽ የገለጸው የሚያሳዝኑ ሰማያት ሊናዱለት የሚገባ ንግግሮች እየሰማን የአላህ ቃል መሆኑን የበለጠ ውስጣችን ለማስቀመጥ ነው አላሁ Subhanahu Wa Ta'ala ቁርአንን ተአምር አድርጎ ወደ ባሪያዎቹ ልኮታል ለነብዩ ሰለላሁ ዐለይሂ ወሰለም ብዙን ተአምራቶች ሰጧቸዋል ጨረቃን እስከ መክፈል እጃቸው ላይ ውሃን እስከ ማፍለቅ ብዙ ተአምር አላህ ሰጧቸው የተአምራቶቹ ተአምር ግን ቁርአን አላህ ለእያንዳንዱ ነብይ ሆነ ወደ ህዝቡ ሲላኩ ህዝቡ ይጠይቃል አንተ ነብይ ነህ እንዴ መረጃህ ምንድነው ይላቸዋል ስለሚባሉ የነብይነት መገለጫ ተአምር አስዞ ይሰጣቸዋል ነብዩ ሰለላሁ ዐለይሂ ወሰለም ሐዲታቸው ለምን ይላሉ ما من الانبياء نبي الا اوتي من الايات على مثله امن عليه البشر ምንም ነብይ እኮ አላህ አላከም ሰዎች የሚያምኑበት ተአምር ቢሰጠው እንጂ ነብይና አዎ ምን ነው ይሄ ነው ምልክቴ ይላል ለነብዩ ሰለላሁ ዐለይሂ ወሰለም ግን የሰጣቸውን ራሳቸው ሲገልጹ ምን አሉ وانما الذي اوتيته وحيا እኔ ግን የተሰጠኝ ራእይ ነው ቁርአን ነው የተሰጠኝ فارجو ان اكون اكثرهم تابعا يوم القيامه يوم القيامه በዚህ ቁርአን ብዙ ተከታይ ይዤ ከአላህ ቀርባለሁ ብዬ ተስፋ አደርጋለሁ ይሉናል የነብዩ ኡማ የማይቋረጥ ተአምር ያዘው ቁርአን ነው ተአምራቸው ሙዕጂዛችሁ ምንድነው ምንባል ምንነው ምናሳይ ቁርአን ውስጥ ትንሽ ተነትንላችኋለሁ ውስጡ ያዘውን ተአምራቶች ታዲያ እያንዳንዱ ነብይ ሲላክ ይዞት የሚመጣው ተአምር ለየት የሚያደርገው የዛ ማህበረሰብ ህዝብ የሚታወቅበትን ባህል ጠብቆ ነው የሚመጣው ያ ማህበረሰብ በስነ ጽሁፍ የታወቀ ከሆነ የሚያሸንፍ በህክምና ከሆነ ያን የሚበልጥ ከዛው ጋር ተቀራራቢ የሆነ ተአምር ለነብይ ይሰጠዋል ያላህ ነቢያት ይሄን ይዘው ነው የሚመጡት እስኪ አንድ ሶስቱን ንጥቀስ ነብዩላህ ሷሊህ وهو نبي عربي نبي الله صالح عرباوي نبي ነው
عربوش دقمو كجمل قالاتشون تسسر تاقالاتش حديثه لا خير لك من حمر النعم وإذا العشار عطلت سلزانا ميوراو كجمل قاسلة يعزو نبي الله صالح نبينا يبلو دعوة سيجمرو هزبو متعنا تأمر تأيكاتشو قالوا إنما أنت من المسحرين وي أنت دقمت يتدرق به دقامينا فأتي بآية إن كنت من الصادقين ونتنياك ونكسكي تأمر أمتالن إنا منه زندالواتشو لنبي الله صالح ميقرمو يصالح حزبوش يثمود حزبوش مالته لنبي الله صالح مسفرت أقرب نبي اندهون كندنا منه متاوت علن جمال مفلقال جمالوام كالروا أي هنا كرايتيريا تملكتو ياسرور ارجوزتهون جزفتوا زي ميدرس بتأم جزوف الناتوا تراري هون تشال متولدوا كمنه كترارا إهين كارك نبينا نقبلها كجمل قاس لنورو سلا جمل تأيكو الله لمنو ምንም ነገር ማይሳነው አላህ ተራራውን ከፍታ የጠየቋት አይነት ቀይ ግዙፍ ግመል እንድትወጣ አደረገ قال هذه ناقة እቻትላችሁ የአላህ ግመል የጠየቃችኋት لها شرب ولكم شرب يوم معلوم ለሷ ምትጠጣበት የተወሰነ ቀን አላት ለናንተም እንደዛው ولا تمسوها بسوء በመጥፎ እንዳትነኳት فيأخذكم عذاب يوم عظيم كباد قطعات ያገኛቸዋል እቺ አላህ ግመልና ተአምር ወጣላቸው በጣም የሚገርመው ابن كثير ምን ይላሉ قصص الانبياء ላይ የወጣችው ግመል አንድ ቀን ያካባቢውን ውሃ ትጠጣዋለች ብቻዋን ሌላ ግመሎች ሌላ ቀን ነው የሚሰማሩት እነሱ አንድ ቀን እሷ ለብቻው አንድ ቀን ግዙፍ የሆነች ግመል ይተአምር መጣላቸው አስተባበሉ فعقروها قرطات وقوات الله تقطع فدمدم عليهم ربهم بذنبهم فسواها استككلاچو الله يا نبي يا ማህበረሰብ የሚታወቅበት አይነት ነው ተአምር ይዞ የሚመጣው ነብዩላህ ሙሳ አለይሂ ሰላም ብንወስድ በሳቸው ዘመን ግብጻውያን በሁለት ነገር ይታወቁ ነበር ግብጾች ፍርዓውን እና የሱ ነዋሪያን አንድ የሐዳረቱ ተመዱን የከተማ ልማት ስልጣኔ ግብጽ ውስጥ ነበር አሁን የምናየው ፒራሚድ ግብጽ ትልቅ ታሪክ ያላት ሀገር ናት ሁለተኛ የሚታወቁበት ግብጻውያን ሳሂሮች ነበሩ ድግምት የሰፈነበት ዘመን ነበር ሁሉም ደጋሚ ነው በእነሱ ዘመን ታዲያ አላሁ Subhanahu Wa Ta'ala ለነብዩላህ ሙሳ ከዚህ ጋር ተመሳሳይ የሆነ ተአምር ነው የሰጣቸው فألقى عصاه بترن طالو فإذا هي ثعبان مبين بترن ሲጥኑት እባብ ሆኖ ቁጫል ዱላ ወደ እባብ ይለወጣል وأدخل يدك في جيبك تخرج بيضاء للناظرين እጅህን ከጉያህ አውጣው የሚያበራ ነጭ ይሆናል እጅ ይበራል ዝም ብሎ እነሱ ይሄን ድግምት ነው የሚያውቁት ከሙሳም ጋር አለይሂ ሰላም ሊወዳደሩ አደባባይ ላይ ወጡ እነሱም ጣሉ ድግምታቸውን አላህ ዘግቦ ፈለማ አልቀው ዱላቸውንና ገመዶቻቸውን ሲጥሉ ሰሐሩ አዕዩን الناس የሰውን አይን ደገሙበት ይላል አላህ መሰለው واسترهبوهم وجاءوا بسحر عظيم على الله بتالاق دغمت متو موسى انكم فروا فاوجس في نفسه خيفة موسى نبي الله موسى يتعمر حزب ليكفربي ነው ብሎ እስኪፈራ ድረስ የሚያስፈራ ድግምት አመጡ ለነብዩ الله موسى ምን ተሰጣቸው
ትእዛዝ ወረደ ወአውሐይና ኢላ ሙሳ አን አልቂ ዓሳክ አንተ ሙሳ ዱላህን ጣል ተባሉ ፈኢዛ ሂየ ተልቀፉ ማ የእፊኩን የቀጣጠፉትን ትውጠዋለች ተባሉ ዱላቸውን ጣሉ ገመዶቻቸውን ውጣ የሳቸው እባብ ሁና ቁጭ አለች ሲያነሷት ዱላ ናት ይተአምር አሉ እነዛ ደጋሚዎች ድግምትን እኛ ኖረንበታል ድግምት ቢሆን ኖሮ እኛ እናሸንፈው ነበር ይሄ የምን ኃይል ነው አሉ ያ አላህ ስብሓነሁ ወተዓላ ወኡልቂየ السحرة ሳጅዲን ይህ የአላህ ተአምር ማረካቸውና ደጋሚዎች ስጁድ ላይ ወረዱ ቃሉ አመና برب العالمين በዓለማት ጌታ አምነናናል ያንዳንዱ ነብይ ህዝቡ የታወቀበትን ተአምር ሚያሸንፍ ሙዕጂዛ ነው ይዞ የሚመጣው የሚመሳሰል ነብዩላህ ዒሳ አለይሂ ሰላም ተወዳጁ የአላህ ነብይ የመርየም ልጅ ኢየሱስ አለይሂ ሰላም በሳቸው ዘመን አላህ ነብይ አድርጎ ወደ በኒ እስራኤል ወደ ጠፉ በጎጅ ሲልካቸው የሳቸው ህዝብ በህክምናው ሳይንስ የታወቀ ነበር በጣም ልቀው ነበር በህክምናው ሳይንስ ሚችላቸው የለም ኃይለኛ ዶክተሮች ናቸው እሳቸው ይዘውት የወጡት ተአምር ይሄን የሳይንስ ህግ የሚጥስ ነበር ካወላለዳቸው ይጀምራል ሊአሃበለኪ ጉላመን ዘኪያ ለመርየም ምን አላት ጅብሪል መጥቶ ብፁ የሆነ ልጅ ልንሰጥሽ ነው ሴት ልጅ ያለ ባል ትወልዳለች አይሆንም እሷም ተገርማ እኮ ነው እንዴት ልጅ ሊኖረኝ ይችላል ወለም የምሰስኒ በሸሩን ወለም አኩን በግያ እኔ ወንድ አልነካኝ ወይም መጥፎ ሰሪ አይደለሁም ዝሙት መድ እንዴት ልጅ ሊኖረኝ ይችላል አለች አላህ በተአምሩ እንዲወለድ አደረገ ካወላለዱ የሳይንስን ህግ ጥሶ መጣ ሳይንስ ሚለው ምንድነው ሴትና ወንድ ተገናኝተው የሁለቱ የዘር ፈሳሽ ተዳምሮ ወንድ ወይ ሴት ይወለዳል ነው አይደል እሷ ሴት ልጅ ወለደች ካወላለዱ የነሱን ህግ ጥሶ መጣ እንደተወለደም ታዝሎ ይያለ ንግግር ጀመረ يكلم الناس في المهد ታዝሎ ነብይ ኢሳ ትልቆችን ያናግር ነበር አናግሩት አለቻቸው ዲቃላ ወልደሻል ብለው እሷ ላይ ሲዘምቱባት قالوا كيف نكلم من كان في المهد صبيا የታዘለ ህፃን እንዴት ብለና እናገራለን አሉ ነብይ ኢሳ አፋውጡና በአላህ ተአምር قال انا عبد الله ني الله ባሪያ ነኝ آتاني الكتاب وجعلني نبيا መጽሐፍ ለወደፊት ይሰጠኛል ነብይ ማርጎኛል ህፃን ልጅ በልጅነቱ ታዙር ያወራል አያወራም ሳይንስ ይሄን ነው የሚለው ገና አንድ አመት ላይ ነው ባባ ማለት የሚጀምረው ይሄን ህግ ጥሶ እንዲመጣ አደረገው አላህ ካደጉም በኋላ የሚያሳዩት ተአምር ሳይንሱ የማይቀበለው ነበር የነሱን ዘመን ለን ኢላ በኒ እስራኤል ወደ በኒ እስራኤል እንልከዋለን ይላታል አኒ قد جئتكم بآية من ربكم እኔ ከጌታዬ በሆነ ተአምር መጥቼላችኋለሁ አላቸው ነብይ ኢሳ ለበኒ እስራኤሎች አኒ እኔ አخلق لكم من الطين كهيئة الطير እኔ ለናንተ من الطين ከጭቃ كهيئة الطير እርግብ የሚመስል ቅርጽ ያለው እሰራለሁ ነብይ ኢሳ በጭቃ ምን ይሰራሉ እርግብ فانفخ فيه افلبታለሁ فيكون طيرا እርግብ ይሆናል በማን ፍቃድ باذن الله على الله ያይዙ በማን ፍቃድ በኔ በአላህ ፍቃድ وابرئ الاكمه አይነ ስውር ሆነው የተወለዱትን አይናቸውን ከፍታለሁ والابرص የቆዳ በሽታ ያለባቸውን አድናለሁ وأحيي الموتى ሙታንን እቀሰቅሳለሁ በማን ፍቃድ بإذن الله على القرآن بالله ፍቃድ ሙታን መቀስቀስ
ቆዳ የተላላጠን ሲዳብሱት መዳን አይኑን ሲያሻው አይኑ ይከፈት ነበር ሳይንስ ግን ቅጠል አድርገህበት ትንሽ ይደርቅና ከዛም በጀሶ ትታሸግና እጅ ይድናል ነው አይደል እሳቸው ስዳብሰው ይድናል አሉ ህጉን ጥሰው መጡ የታመመና ድናለን ሲሉ የሞተ ቀሰቅሳለሁ አላቸው وأحيي الموتى بإذن الله ይዘውት የሚመጡት ተአምር ያ ማህበረሰብ ከታወቀበት ጋር የተቀራረበ ታዲያ ታላቁ መልእክተኛ ነብዩና ሙሐመድ ሰለላሁ ዐለይሂ ወሰለም እሳቸው ሲላኩ አረቡ ዓለም በምን ይታወቅ ነበር በስልጣኔ በረጃጅም ህንጻዎች በጣም የሚገርማችሁ አረቦች የስልጣኔ ስር ላይ የነበሩ ዘላኖች ግመል ጠባቂዎች ሩዓቱል ገነም ረሱልኮ በዚህ ቁርአን ነው من رعاة الغنم الى رعاة الامم ከከብት ጠባቂ ዓለም አስተዳዳሪ ያረጓቸው በዚህ ቁርአን ያወጣቸው ተራ ግመል ጠባቂ ነበሩ በጣም የሚገርማችሁ ታሪክ ላይ ስናነብ ምን ይላል hatta አንዳንድ ጎረቤት ነፋርስ የተለያዩ ነገስታት አሉ የዓለም ሀያላን መንግስታት ሌላውን አገር በቀይ ግዛት ሲይዙ አረቦችን በቀይ ግዛት ይዘዋቸው ያውቁ ለምን መሰላችሁ እነሱን ቀይ ግዛት ገዝቻለሁ ማለት ውርደት ስለነበር እነሱን እኮ ተቆጣጣር ያለው ማለት ክብር አይደለም አሁን በእኛ ባገራችን አንድ ሰው በቦልስ ይተብታል አይተብትም እኮ አይደል ከዱባይ ባካ አንዲት ቦልስ ጭኛለሁ ምናምን ይላል አይልም አይደል አይመችም አንዱ ጓደኛዬ በግርመድ መሮት ቦልስ ገዛና ሚስቱን ነይ በዚህ ነው የምንመላለስ ሲላት እንግዳ ኒቃብ ግዛልኝ ያለችው على كل حال ለቦስቲንግ አረቦችን ገዝቻለሁ ማለት ውርደት ነበር ያኔና አልነኳቸው ወራዳ ህዝቦች ነበሩ አላህ ይህን ትልቅ ፍጡር ከመሃላቸው አወጣ ነገር ግን አረቦች ዓለም የማይደርስባቸው አንድ ብቃት አላቸው ለወደፊትም ፊትም ያልተደረሰባቸው የቋንቋ ምጥቀት ነበራቸው ስነ ጽሁፋቸውን የሚወዳደረው የለም وكانوا شدات الكلمه وصناع الحرف ይሏቸዋል حرف ሲገጣጥሙ ግጥም ሲያወርዱ አንደበረተ ርቱ ነበሩ فانبرع الى الحديث ላይ ስታነቡ فانبرع ማለት ድንገት ቆመ ማለት ነው ሳያስበው ሳይዘጋጅ 100 ቤት ይመታል 100 ቆሞ ያገጣጠም 100 ይመታል ስነ ጽሁፍ ላይ የሚደርስባቸው የለም እንደነሱ የሚወዳደር ፍጡር አልነበረም የንግግር ንጉሶች ነበሩ በጣም የሚገርማችሁ ለግጥም ለስነ ጽሁፍ ካላቸው ፍቅር የተነሳ የግጥም ውድድር አላቸው አሸናፊው ግጥም ለክብሩ ግጥሙን ያከብሩቱና ከዓባ ላይ ነበር የሚያንጠለጥሉት ግጥሙ ተወዳድሮ ሚደርስበት ከለለ يعلق في الكعبة كعبة ላይ እንጠለጠለ المعلقات ይሉታል ዑለማዎች ተንጠልጣዮች በአረቡ ዓለም ታሪክ 7 ግጥም ብቻ ነው ከዓባ ላይ ተንጠለጠሉት ሚገርሙ ገጣሚዎች ተናጋሪዎች ነበሩ አንዲት ግጥም አንድ ማህበረሰብ ከፍ ታረጋለች አሊያም ትጥለዋለች በአንድ ግጥም አንድ ጎሳ ነበር በኑ አንፍናቃ ይባላል በኑ አንፍናቃ ናቃ ምንድነው ግመል ማለት ነው አንፍ አፍንጫ ነው አይደል ስለዚህ ያፍንጫ የግመል አፍንጫ መባላቸው ቆጭቷቸው ወደ ሌላ ነበር የሚጠጉት እኛኮ የነንተናው ገነን ይያሉ ጎሳቸውን ይሸሹ ነበር አንድ ታዋቂ ገጣሚ መጣ ባንዲት ግጥም አነሳቸው ምን ሲል ገጠመላቸው هم قوم
هم الأنف والأذناب دونهم ومن يسوي بأنف الناقة ذنبا الناس እኮ አፍንጫዎች ናቸው ሌላው ጅራት ነው የአፍንጫ ተቃራኒ ምንድነው ጅራት ነው ማን ነው አፍንጫና ጅራት የሚያወዳድራል ተነሱ ዛበኋላ እኛ አፍንጫን ከፊት ነን ለካ አዳሜ ጅራት ነው መኩራት መፎከር ጀመሩ በአንዲት ግጥም ያነሱሃል አሊያም ይጥሉሃል በቋንቋ እንዲሚዳንሱ ሰዎች ነበር ለነገሩማ ቋንቋቸው አረበኛ ሰፊ ቋንቋ ነው አረበኛን ቋንቋ የሚወዳደር ቋንቋ አልተገኘ በአለም አንደኛ እንግሊዘኛ ሁለተኛ አረበኛ ይሏል ቋንቋ የቁርአን ቋንቋ ሆኖባቸው ነው ሁለተኛ ያረጉት አረበኛ የሚወዳደር የለም አልሙሽተቃት የአረበኛን ቋንቋ ዘርዝር በትናችሁ ብታዩ ከእንግሊዘኛ ጋር በጥፍ ይበልጣል ያንዳንዱ ቋንቋ ከምን ነው የሚወለደው ከስም እኮ وعلم الآدم اسماء كلها آدمን አላህ መጀመሪያ ያስተማረው ምንድነው ስሞችን ابن عباس ይችን ሲፈስሩ ምን ይላሉ አስተማረው ይህ ግድግዳ ነው ይህ ማይክሮፎን ነው ይህ ቴሌቪዥን ነው ያንዳንዱን ዕቃ አደምን አላህ አስተማረ ከስም ነው ቋንቋ የሚወጣ አረበኛ ስተነትነው ሙሽተቃት ሚሉታል ዘርዝረ ስታወጣው 40 ይደርሳል አንዱ ቃል እንግሊዘኛ ተለጥጦ የሚደርሰው 12 ብቻ ስፒክ እንግሊዘኛን ቃል ብትወስድ ይሄ ነው መሰረታዊ ቃሉ ስፒከር ስፖከን ስፒኪንግ እንዲያልክ ታወጣለታል 12 ይደርሳል አረበኛ ግን 40 ታወጣለታል ከዚህም በላይ ሙረከባት ይባላል የነሱ 12 የኛ 40 ይሄን ታዲያ ይገጣጥሙበታል አላህም ቁርአንን በአረበኛ ያረገው ለዛ አንበሳ ለማለት 100 አይነት ስም ይኖራል ያንበሳ ብቻ